ሰላም ፋሚሊ እንዴት ናችሁ? ይሄ የብሩክ ፋሚሊ ቻናል ነው። አዲስ ከሆናችሁ ለቻናሉ እንደተለመደው ሰብስክራይብ እያደረጋችሁ ጀምሩ። ያው በዛው ምን አበረታቱኝ። ምንድነው ያው ትንሽ ጠፋ ብላችሁ ነበረ። ያው የጠፋሁበት ምክንያት መጀመሪያም ነግሬያችኋለሁ። ስለ ዶዞ ላይቭ በደንብ እየሰራንበት ነበር ቪዲዮ ወይም እኛም አሁን እየሰራን ያለ አፕ ነው። እናም ዛሬ በዶዞ ላይቭ ዙሪያ ነው ያው ይሄን ቪዲዮ የሰራሁላችሁ። ምንድነው አፕዴት ከተደረገ በኋላ ነው በደንብ የምሰራው ብያለሁ። አሁንም በደንብ ቪዲዮ የምሰራው ነግራችኋለሁ አፕዴት ተደርጎ፣ ምክንያቱም ከዚህ በኋላ ብዙ አፕዴት ይቀራል። ያ ሁሉ ነገር ከተሳከለ በኋላ ነው በደንብ በፓርቲ ቪዲዮ ሰራላችኋለሁ ያልኩት። ነገር ግን አሁን ማወቅ ያለባችሁ ነገር አለ ስለ ዶዞ ላይ ማለት ነው። ያው አንዳንድ ቦታ አሉባልታዎች ምናምን ነገሮች ይወራሉና እና ደግሞ ያው በትንሹም ቢሆን አፕዴት ተደርጓል። እዛ ላይ ምን ተጨመረ እና ደግሞ አሁንስ ምንድነው የምናደርገው፣ ወደፊትስ ምን ሊሆን ይችላል የሚለውን ነገር አንዳንድ ነገር ነግራችኋለሁ። ያው ምክንያቱም አድሚኖች ስላሉ የሚያዋሩን የዶዞ ላይ ባሪን ስላሉ ሐሳብ በሌላውን እናወራቸዋለን እነሱን እና እዚህ አንዳንድ ነገር ልላችሁ ነው በድጋሚ። ምንድነው አፕዴት ከተደረገ በኋላ አንደኛው የተጨመረው ነገር ዊዝድሮ ሜተር ነው። ዊዝድሮ ሜተር ተጨምሯል። እዚህ ጋር እንደምታዩት ዊዝድሮውን ማግኘት ከፈለጋችሁ አንድ ጊዜ ቢንሳችሁ እንደነካችሁ ያስገባችኋል ወደ ውስጥ። ከዛ ዊዝድሮ ነው የምትለውን ትነካላችሁ። እቺን ዊዝድሮ ነው የምትለውን ትነካላችሁ። እንደነካችኋት እዚህ ጋር ምልክት ይመጣል። ሴሌክት ዩር ፔመንት ሜተድ የሚለውን ትነኩታላችሁ። ይሄው እዚህ ጋር እንደምታዩት ቴሌብር አለ፣ ዳሽን አለ፣ አቢሲኒያ፣ አዋሽ፣ ሲቢ ሁሉም አሉ። ዩኤስዲቲን ጨምሮ የኢትዮጵያ ባንኮች የሚባሉት በሙሉ አሉ እነዚህ ማለት ነው። ነገር ግን እዚህ ጋር ታውቁት የሚገባው ነገር ያው ዊዝድሮ ሜተድ እነዚህ ግቡ እንጂ እስካሁን ዊዝድሮ ያደረገበት ሰው የለም። እስካሁን እዚህ የዶዞ ላይቭ ተጠቃሚ በሙሉ ውጭም ያሉ ኢትዮጵያም ያሉ በሙሉ ዊዝድሮ ፕሩፍ ያደረገበት ሰው የለም። ምንድነው አንዳንድ ዩቲዩብ ቻናል ላይ ኢትዮጵያም ላይ ስላየ ነው እንደዚህ ዊዝድሮ አደረግን፣ እንደዚህ ብር አወጣን፣ በቀን እንደዚህ ዶላር ሰራን ምናምን እያሉ ነው። ይሄ ውሸት ነው ልንገራችሁ። ዊዝድሮ ገና ያደረገ ሰው የለም፣ ወይም ዊዝድሮ ፕሩፍ ያደረገ ሰው የለም ማለት። እኔ አሁን እየነገርኳቸው ያለሁት አፑ አይከፍልም ሳይሆን ገና ፕሮሰስ ላይ ነው ይሄ ራሱ ማለት ነው። እና ሌላ ደግሞ የተጨመረ ነገር ልንገራችሁ። እዚህ ጋር ፎሎ ያደረጋችሁትን ልጅ ላይቭ የሚለው ጋር ትገቡና ከዛ እዚህ ጋር ፎሎ ያደረጋችሁትን ልጅ ይሄን ፎሎ የሚላል እንደምታዩት ላይ ጋር እዚህ ጋር ማለት ነው። ከዛ ከገባችሁ በኋላ እዚህ ላይ ላይቭ ላይ ከሆነ እሱን ማግኘት ትችላላችሁ። እስከዛሬ አይቻልም ነበር። እንደምታዩት ስሙን ፕሮፋይሉን ያመጣላችኋል። ግን ፓርቲ ላይ ሆኖ ወይም ላይቭ የሚል ምልክት አምጥቶ እናንተ ወደዛ መግባታችሁ ነበር። አሁን በትንሹም ቢሆን ይሄ ተስተካክሏል። ግን አሁን እዚህ ላይ ዊዝድሮ ሜተድ አልመጣልንም፣ ይሄ ነገር አልተስተካከለልንም። ያው ለጊዜው አፕዴት የተደረገው ማለት እንደዚህ ካልመጣላችሁ ያው እኔም ስጠይቃቸው አድሚኖቹን ያሉኝ ነው አፑን ከፕሌይ ስቶር ነው እንዴ ያወረድከው አሉኝ። ያው እኔም አልሰራልኝም ነበር። ምን አደረግኩት አፕዴት አድርጌው ራሱ በትንሹ አልተስተካከለም ነበር። ከዛ አንኢንስታል አደረኩትና መልሼ ኢንስታል አደረኩት። ያው እናንተም እንደዛ ከአሰራላችሁ አፑን አንኢንስታል ታደርጉትና ፕሌይ ስቶር ላይ ገብታችሁ ከዛ መልሳችሁ ኢንስታል ታደርጉታላችሁ። ከዛ በዛው ኢሜል በከፈታችሁበት ኢሜል ትገባላችሁ ማለት ነው። እና ያው ዶዞ ላይ ደግሞ አንዳንድ ጥያቄዎች አሉ። እንዴት ነው ሆስት የምናደርገው? ያው በዚሁ ልንገራችሁ ብዬ ነው። እንዴት ነው ሆስት የምናደርገው የሚል ደግሞ ብዙ ጥያቄ አለ። ያው ኤጀንት እንዴት እንደምናደርግ ባለፈው ቪዲዮ በደንብ ግልጽ አድርጌ ሰርቻለሁ። ግን እንዴት ነው ሆስት የምናደርገው የሚል ደግሞ ጥያቄ አለ። ሆስት ለማድረግ እዚህ ጋር ገብታችሁ አድ ሆስት የሚለው ጋር እዚህ ጋር ገብታችሁ ምናምን የነሱን ኮድ ምናምን ከማስሞላት ባጭሩ የቱ ይሻላችኋል? እናንተ ሆስት ልታደርጉት የፈለጋችሁትን ልጅ ራሱ የእናንተን አይዲ ይሙላ። እናንተ በቃ ምንም ነገር አትንኩ። እሱ ሴቲንግ ላይ ማይ ኤጀንት የሚላል፣ እኛ ጋር ኤጀንት ነው የሚለው፣ እሱ ጋር ግን ማይ ኤጀንት የሚላል። እዛ ውስጥ የእናንተን አይዲ ያስገባል ማለት ነው። ከዛ በኋላ ምን ይሆናል? የእናንተ ሆስት ይሆናል። ሆስት በዚህ መልኩ በቀላል መልኩ ማድረግ ትችላላችሁ ሆስት ማለት ነው። ያው በዚህ መልኩ እኛ ጋር መስራት ከፈለጋችሁ አይዲ ይሄ ነው፣ ይሄን አስገብታችሁ እኔ ጋር መስራት ትችላላችሁ። እና ሌሎች ደግሞ ጥያቄዎች አሉ። በመጀመሪያ ዊዝድሮ ላይ እያነሳው ነበርና የሆነ ቪዲዮ ፖስት አድርጌ ነበር። ዊዝድሮ ሜተዱን የሚያሳይ ነው ቪዲዮ ፖስት ያደረግከው ብላችሁ ነበር። ያው ሾርት ቪዲዮ ነው የለቀኩት ያ ማለት ነው። ያ ምንድነው ዊዝድሮ ፕሩፍ ሳይሆን ዊዝድሮ ሙከራ ነው። ገባችኋ? ዊዝድሮ ሲያደርጉ
እየተሞከረ የሚያሳይ ቪዲዮ ነው እንጂ አሁን ደግሜ እነግራችኋለሁ እስካሁን ዊዝድሮ ያደረገበት ሰው የለም። እና ደግሞ ደግሜ የምነግራችሁ ነገር እስካም ወይም አጭበርባሪ ሆኖ ሳይሆን ስላልተስተካከሉ ነው። ገባችኋ? እንጂ ዊዝድሮ ሳይሆን ቀርቶና ደግሞ ፌክ አፕ ወይም ደግሞ እስካም የሆነ አፕ ሆኖ ሳይሆን ትክክለኛ አፕ ነው፣ ግን ብዙ አፕዴቶች ይቀሩታል ማለት ነው። ሁለተኛ ደግሞ ኢንቫይት አልከፈለንም እያላችሁ ነው። ኢንቫይት ያው በዚህም ላንሳላችሁ ብዬ ነው። ኢንቫይት ምንድን ነው? ይህንንም ጠይቃቸው ነበር። ምንድን ነው ያሉኝ? ኢንቫይት የሚከፍልህ ኢንቫይት ያረካቸው ልጆች ሪቻርጅ ሲያደርጉ ወይም ኮይን ሲገዙና ዊዝድሮ ሲያደርጉ ነው፣ ወይም ገንዘብ ሲያወጡ ነው። ከዛ ላይ ይታሰብልሃል ብሎኛል። ከምን ካረኳቸው? ኢንቫይት ካረኳቸው ኮሚሽን የማገኘው ማለት ነው። እና በሌላ ነገር ደግሞ ልነግራችሁ ፈልጎ አሁን ያው ስለ ኢንቫይት አውርቻችሁ ነበረ። ኮሚሽን የምታገኙት ሪቻርጅ እና ዊዝድሮ ሲያደርጉ ነው ብያቸዋለሁ። ኦኬ። ግን ያንን ለማግኘት ያው ኮይን ለመግዛት የሆነ ኮይን ሴለር ያስፈልጋል አይደል? ኢትዮጵያ ላይ ግን ያው በሌሎች ሀገሮች ለምሳሌ ፓኪስታን፣ ህንድ፣ ባንግላዴሽ እና አብዛኞቹ ሀገራት ኮይን ሴለሮች ገብተዋል፣ እና ፊሊፒንስን ጨምሮ ማለት ነው። ኮይን ሴለር ወይም ኮይን ሻጭ አገኝተዋል ማለት ነው። ኢትዮጵያ ላይ ግን ገና እየፈለጉ ነው። ኦኬ። ለዛ ነው ያው ኢትዮጵያም ላይ ያለው ነገር ትንሽ ወደኋላ እንድንቀር ያደረገው ማለት ነው። ያው ኮይን ቢኖረን እያንቀሳቀሰን እንሰራለን። ያው አንዳንድ ስራዎችን እንሰራለን። ጌሞችን ያው ጌም በእርግጥ በደንብ አልተጀመረም። በእርግጥ ያው እንትን አለ ጋምብል ላኪ ምናምን ጊፍት አለ። ያው እነሱን እንሰራ ነበር ኮይን ቢኖረን ማለት እና ምንድነው ኮይን ሴለር ኢትዮጵያ ላይ አጥተዋል፣ ገና እየፈለጉ ነው። እና ኮይን ሴለር ደግሞ መሆን ያሰባችሁ ካላችሁ ያው እንደ ሌላው አፕ ነው ማስጀመሪያው፣ እንደ ሌላው አፕ ነው። አንዳንድ ሩል ይኖራል። በዛ ልክ ደግሞ ያው ኮይን ሴለር ከሆናችሁ እዛ አፕ ላይ በደንብ ተጠቃሚ የምትሆንበት መንገድ አለ። ፔሮል ኤጀንት የሚባል ትሆናላችሁ። ከሌላው አፕ ለየት ያለ ነው። ኮይን ሴለር የሆኑ ሰዎች ፔሮል ኤጀንት የሚባል ይሆናሉ። ምንድነው ፔሮል ኤጀንት? የሆነ ኮሚሽን ይታሰብላችኋል። ከኤጀንት አይነቱ ነው፣ ግን እኛ ከሆነ ኤጀንት ሌላ አይነት ኤጀንት ነው፣ ግን የሆነ ኮሚሽን ያስብላችኋል ማለት ነው። ለብቻ ወደ 10% ነው አካባቢ ኮሚሽን ይታሰባል። እና ኢትዮጵያ ላይ ኮይን ሴለር መሆን ያሰባችሁ ኮንታክት ማድረግ ትችላላችሁ። እኔ ጋር ብታወሩኝ እነሱን ትክክለኛ አድረስ እሰጣቸዋለሁ። ምክንያቱም ኮይን ሴለር ላይ ምናምን ብለው ወይም ኮይን ሴለር እፈልጋለሁ ብለው ሊያጭበረብሩ የሚሞክሩ ወይም እስካመሮች ሊኖሩ ስለሚችሉ በዋትስአፕ በቴሌግራም ያው እኔም ስላጋጠመኝ ነው ብዙዎችም የሚያወሩትን እና እኔም ኮንታክት አድርጉኝ፣ ትክክለኛውን አገናኛቸዋለሁ ማለት ነው። እነሱን አድሚና ፕሊዝ ኮይን ሴለር ካላችሁ ዶዞ ላይቭ ላይ ግቡ ነው የምላችሁ። ግቡና ኮይን ተቀብላችሁ እኛ እንገዛችኋለን ማለት ነው። እና የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እንዳይረሳ። በሌላ ቪዲዮ እንመለሳለን። በሌላ ጊዜ ይመቻችሁ።